አሁን ፈጣሪን መፈለግ አለብኝ የሚለው ውሳኔ እና ጥያቄ ከየት መጣ ታዲያ? የመጣው ዳካሰድ ጓደኛዬ ሁሌ አመስጋኝ ነው። ምንም ቢያጣም ቢያገኝም አመስጋኝ ነው። በስራ ይሰግዳል። ኤቭሪቲንግ ያደርጋል። አወዝ እንደ ሰራውንዲንግ ኦፍ ላይክ ምን ነገር የሌለበት ገብቶሃል። አንገር ነበረ የመጣው በአንገር ነው። ቢካዝ ቤተሰብም ቤተክርስቲያን ሄደና ይለኛል፣ ጓደኛዬም ፎከስ አድርገኛል። እሱ እንትን ነው ይገባኝ ነበር በጣም ግን እሱ ያነባል ይሰግዳል። እሱ የሚገባው ነገር ምንድነው? you need to find something ጋር የምትማምንበት ገብቶሃል። ፈጣሪ ሲኖርክ ብትወርቅም ኦኬ ትላለህ ገብቶሃል። ግን ብቻ ስትሆን ደግሞ ዲፍረንት ገብቶሃል። የዛ ጊዜ 3 ወር ሰጥቶ ለራሴ ቤት ኮለፌ ነው ልክ ኮለፌ in my mind is ከልጅነቴ ጀምሮ እንዳለ ቤስት ፍሬንዶች እንዳለ ሙስሊም ናቸው። ቤስት ፍሬንዶች እንዳለ ማለት ነው። I was like okay so ፈጣሪ for me is I need to find this በመጽሐፍ ቅዱስ ብቻ አይደለም I need to find it everywhere ነው ያልኩት። በቡዲዝም ምናምን ነገር እና በአላም ነበር ሲጀመር ማለት ነው። like ኢንትረስት ሰጥቶኝ ያውቃል። ኢንትረስት የነበረው እስልምናና ክርስትና ነው። የሚያገናኛቸው ነገር ብዙ ነገር ስላለ አዳም ዲፕ ኢን ገባሁ። ሁለቱም ማንበብ ጀመርኩ ከዛ ፖይንት ማለት ነው። that's when it started like ህይወቴ make sense የመጣ የነበረ ጊዜ ማለት ነው። ከዛ at the same time ቁርአንን በማንበት ጊዜ for me ቁርአንን ሳነበው is the most interesting book ላይ ፈልገው አይነት መጽሐፍ like የዛ ጊዜ ፈልገው አይነት መልእክት ነበር ይሰጠኝ ነበር። እንዲያርግ እንዳታርግ ነገር ነው። ቀጣ ነው ቁርአን for me መጽሐፍ ቅዱስ was a story ነው። ከመጀመሪያው ጀምሮ ስቶሪ ነው፣ የሰዎች ስቶሪ ነው የምታነበው ምናምን ነገር እየሄድክ ነው። ወደዚህ በጣም የገፋኝ ነገር ምንድን ነው? ገና አልበቀራን ሳነበው ስታርት ለአንብሊቨሮች ነው የጀመረው፣ ስለ ማያምኑ ሰዎች ማለት ነው። እና አሁን ማለት ይዛታል at the same time ፊር እየሰጠ give you hope which is me ባህሪ እንደዛ ነው። but at the same time ፊር ውስጥ ገብቼ ማያም ቦታ ውስጥ ገብቼ see something hope ነበር ማያ ነበር ማለት የዛ ጊዜ እና እንደዚህ ያደረጋችሁኝ ምናምን ያ ኤቭሪቲንግ ማየት ጀመርኩኝ። ከዛ ወደ እንትኖች ደግሞ ወደ እናምናለን ብሎ ማያምኑ ሰዎች ምን ናቸው? እናምናለን ካሪዎች ማለት ሙስሊም ነኝ ይሉና እናምንበታለን ይሉና ብቻቸውን ሲሆኑ ደግሞ ከሴጣን ጋር የሚሰሩ ማለት ነው። ኦኬ ስለነሱ ሰዎች ማውራት ጀመርኩ። ከዛ ደግሞ ስለ አማኞች ሲገባ I was gone በቃ in I want to be that person ያልኩት nothing else በቃ እኔም አተሰንታ ብዙ ሰዎች ሁለቱን ማንበብ ያለው ላሉ ግን for me like ከልብ ያነበብኩት የዛ ጊዜ እና ልቤን ሰጥቶት ብቻ እና at some point እንደነገርኩህ የሆነ ነገር ካመንኩበት እኔ ማንም ሰው አይጠይቅም። እንደነገርኩህ የሆነ ነገር ካመንኩበት እኔ ማንም ሰው አይጠይቅም። ኦኬ አንድ ያለኝ ጥያቄ የመጽሐፍ ቅዱስን በምታነብበት ጊዜ የመጀመሪያዎቹ ምዕራፎች አብሶ ብሉይ ኪዳን ላይ ታሪኮች ናቸው። ከዛ በኋላ ግን እያለ ሲሄድ ግን የምትላቸው እያንዳንዱ ነገሮች ደግሞ መጽሐፍ ቅዱስ ላይም አሉ። ይሄንኛውን ገፍተህ ስላልሄድክበት ነው ይሄኛው ሞር የሳበህ? እንደዛ ማለት ይቻላል። ምክንያቱም at the same time ሁለቱን ያነበብኩት እንደነገርኩህ ነው። ለእኔ ግን at the same time ነበረ ሁለቱን ታነበው ነበር because I was giving ሁለቱም ብቻ ሲሰጠው ነበር። የሆነ እንዴት በልክ ሁለት ነገር አስቀምጥ አሳመነኝ የምትለው ነገር አለ። እንደዛ ነው ደፍረስ ያሳመነኝ ይላል አለቀ። ኦኬ ለብዙ ሰዎች it might not be right ለእኔ ግን I was እንደነገርኩህ ነው ፈጣን I was አስቀረብኩኝ ሁለቱን አነበብኩት። I was like I didn't say this was wrong. I said so I was like ያን believer መሆን ፈለጉ እዛ ጋር የተጻፈው ሰው so I started reading at some point ይህን ጥቼ ወደዚህ መጣሁ። ቁርአን ማንበብ ጀመርኩ። በደንብ ማንበብ ጀመርኩ። መሄድ በጣም ያነበብኩት ከዛ at some point ኪክ አደረገኝና ኦኬ ምንድን ነው የሚያመሳስላቸው ምንድን ነው ያለያያቸው? so I started doing my research ምንድን ነው የሚያመሳስላቸው ምንድን ነው ያለያያቸው? ኤቭሪቲንግ አየሁት። ብዙ ነገር ያመሳስላቸዋል። I was more okay ብዙ ሰዎች ብዙዎች like አያነቡም እንደዚህ አይነት ሁለቱም አንዱ ጋር አንዱ የሚይዙ for me was like was similar really ማለት it was like okay ምንድን ነው ያለያያቸው ነው ጋር ጥያቄ መጣው። at that point ምንድን ነው ያለያያቸው? ቅዱስ የትኛው ነው የምታምነው? so ልቤ የገፋኝ ወደ ቁርአን
ስታርት ፕራክቲስ ማድረግ ጀመርኩ ማለት ነው ቁርአን እና ለእኔ ኤቭሪቲንግ እንዲህ ልበልክ I was living እና በአንገር I was living ፈጣሪ የሚፈራ ሰው ማለት ነው። እነዚህ ያልኩን ሰዎች ረሷቸው I didn't want nothing ከነሱ ጨርሱ እና ፎከስ የነበረው ለቤተሰብ ርስ ያለብኝ ግን መጀመሪያ ነገር ራሴን ማስቀደም ያለብኝ ሚ ለእኔ ከሳደግ ነው ቤተሰቦችን ይዤን ከፍ ገብቶሃል ራሴን ወልቄ አስወልቄ እነሱን ከፍ ለማድረግ መቼም የሚሰራ ነገር የሚለው እንደዛ አይሰራም እና ስታር ፕራክቲሲንግ እና ኢዛ ዛሬ እህቴ ጋር ነበርኩኝ እና at some point እሷም አወቀች I think ፕራክቲስ ካረኩ በኋላ ነው ራሱ የሰለሙት I think ፕራክቲስ አድርጌ ኮርቱር ነው በኋላ I need to be sure ብዬ ለራሴ ማለት ነው this is me ወይ ስሰግድ ምን አገኘህበት ፒስ ስትፈልገው የነበረው እና እነካ ፒስ ነው ከዛ በፊት like እንደኔ አሁን ስሰግድ I feel something በቃ ረጋ አላለሁ ተጨናንቄ ምናምን ነገር ከዋልኩኝ ስሰግድ ላይ ኦኬ ዘሆን አዲስ ነገር እናስብ እርተው በፈጣሪ እጅ ነው ኤቭሪቲንግ በፈጣሪ እጅ ነው ኤቭሪቲንግ እና በጣም the most interesting የዛ ጊዜ ያነበብኩት ምንድን ነው ፈጣሪያችሁ ከእናንተ ከማችሁት በርድን በላይ አይሰጣችሁ so if the moment እሱ የገባኝ ጊዜ everything trading የዛ ጊዜ ያገኘሁት ያጣሁት ነገር it makes sense this is a test this is not like ብቻ ቢፈጠር እና ብዙ የሚፈጠር ነገር ነው this is my test God knows እንደምችለው and he find a way እሱ እንዳገኘው so if እሱን ለማግኘት ከሆነ ያው ልብራቶት so ቤት ነው ያልኩት ከዚህኛው ወደ እስልምና ወይም ቁርአኑን እና መጽሐፍ ቅዱሱን ከማንበብህ ምናምን በፊት አሁን የእስልምናውን ፕራክቲስ ስታደርገው ነው አይደለ ይሄ ስሜት ይሰማህ የጀመረው ሰላሙን አገኘሁት ያልከኝ ከዛ በፊት በክርስትናው በኩል ያሉትን ፕራክቲሶች ታደርጋቸው ነበር ከልጅነት ጀምሮ እናዳማች አተም ፖይንት እንደነገርኩን ከ18 ዓመት በተለይ በኋላ ያለውን ህይወቴ was me versus እነዛ ሰዎች it was me not like God ፈጣኝ ይጃል ነበር it was me at the same time ከሲስተሮች ጋር ምናምን ቱሌት ወስደኛለች ቴክስት ምናምን yes ፕራክቲስ እናደርገው ነበር ግን ገብቶሃል ወይ የዛ ጊዜ ነው ፈልገው ሲሆንና ተገደ ሲሆን አንድ አይደል at the same ሲሰጥህና ፈልገህ ስታገኝ ነው at the same exactly so የዛ ጊዜ so እንደዛ ተስራስ ፈልጌ ማግኘት የፈለኩት so ማጋ እንደሆነ አላውቅም but I need to find it ስለዚህ ፈልገህ አገኘኸው እዚህኛው ካገኘሁት ለብዙ ሰዎች ያኛው ሊሆን ይችላል ብዙ ሰዎች እዚህኛው ሊሆን ይችላል ግን ሁሉም የራሱን መንገድ ፈልጎ ማግኘት አለበት እሱ ነው ማለት you can never say ስለተሰጠ ብቻ አንዳንዴ ከተባለ ፈልገው by the way ፈልገህ ስታገኘው it makes sense everything you do everything ስታደርገው ወደውም ታደርገው ፈልገውም ታደርገው ስታነብም መጽሐፍ ቅዱስ ሊሆን ይችላል ኤቭሪ ጥቅስ ነው የሆነ ነገር ስታይ ራሱ ደስተኛ ሆነ የምታነቡ ነገር አለ እንዴ አንዳንዴ እኔ አሁን ቁርአን ያነበብኩኝ ይችላል አላለሁ የሆነ ታሪካቸውን ስሰማ ቪዲዮዎች ምናምን ገብቶሃል ምክንያቱም ያን ፈልጌ ያነበብኩት ነው ማለት ነው ግን at the same time ግን ዝም ብለህ የምታነቡ ከሆነ እንደ ደግሞች ስታነቡ there's no use እና እሱን ነው ከዛ የዛ ጊዜ ፕራክቲስ በማድረግበት ጊዜ ደግሞ ኤቭሪቲንግ ለእኔ start making sense ላይ በቃ it makes sense so ለራሴ ገባኝ ነገር አይነት ቢሆን ስለሚያልኩት አም ፕራክቲስ ያደረኩት ነው ያለሁት ምንድን ነው የፈራሁት ነው is this some conscious በቃ ከልጅነቴ ደውሎ ያሳደገኝ ነገር ትቼ ወደዚህ መጣ ወይ ነገር እና the one thing ከራሴ ባሪ ሞዶ ነገር ካመንኩበት እኔ ካመንኩበት ይልበታለሁ ሳግባብ ይዤዋለሁ ይወጣውን ከፍታለሁ እና the whole family did accept this nobody accepted ቻሌንጅ እሱ ነበር yes እና at the same time የኔ ታሪክ በጣም የሚገርም ነገር ነው መሰለህ everything ፈጣሪ አስተካክሎልኛል ጦማት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ ዱዓ አልኩልኝ ምንድን ነው ያልኩት ፈጣሪ ከቤት መውጣት አይቀርም ሰው ያስፈልገኛል ኦኬ I need some ማን ምን አላውቅም የሆነ ሰው ያስፈልገኛል ያልኩት ከተማ ሆ ፋሚሊ ይረዳቸዋለሁ you did too much ወጥክ ሳትናገር ስራም ሰራው ሳትናገር ሁለት ዓመት አልፎታል ማለት ሁለት ዓመት ምን እንደማድረግ ሳይታወቅ ቤቴ ነው ማታ የገባው ጠዋት የወጣው ከዛ ደግሞ ሙስሊሞክ ከኛ ኮንትሮል ውጭ ይሆናል ስለዚህ ውላ ነው
አይኑ እንዲህ ልበል እስቲል አሁን እናቴና ሲስተር ይገርማቸዋል። ምንም አልፈራሁም። I had something going. I know this is my ፈተኔ ነው እና ሁሉ የሚለው ነገር ምንድን ነው መቁራን እናት ምን ብትናገር በሰድብክ ቤተሰቦች አባትም እናትም ቢሰርቡክ ቢናገሩ ምንም እንዳታደርግ ሪስፔክትፉል እስልምና ላይ እስከመጡ ድረስ ፖይንት ወዝ ላይ እስልምና ላይ መጥተዋል ነው የዛ ጊዜ መጥተዋል መጥተዋል ታውቋቸው እስልምና ላይ መጥተዋል ማማ ማይንደስ በቃ መውጣት አለብኝ ነው this is my peace I don't want to lose it I need this ማንም አያውቅም እንደነገርኩህ ነው this is the first time podcast አሁን ማዘር ቁጭ ብላ ይሄንን ሰሞን the first time okay ያው 2 ዓመት 3 ዓመት ያሳለፍኩት ህይወት ማንም አያውቅም ሰዎች so ይሄንን ነገር ስላገኙት ለነሱ ሲሰጣቸው ለኔ በጣም ብዙ ሴንስ አለው so ያንን ግራብ ሳረግ ኦኬ አሁን መፍትሄ ያስፈልገኛል ነው ምሰሩ አይደለም የዛ ጊዜ ተፈታኝ ስጠይቀው በጣም የተባረከ ሰው ሰሞኑን ማመጥ ከሳሽን ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላቅም አጠገቤ ነበር ኦኬ ከዛ ይሄ መስቀል አየና መስቀል ምንድን ነው ሰለምተኛ አልኩት ከዛ ውስጥ አረ ቦንዲንግ እና the whole time so you are right የሚያስፈልግ ነገር ካለ ንገረኝ አለኝ ማማ እንደዛ አሁን እኮ ዶ ያደረኩት እኮ ነው መልሶ እዚሁ መጣ ከዛ ላይ ስታርኩኝና ከዛ በጣም ጀመረ ነገርኩት ምናምን ታሪኬ ያሳለፍኩት ህይወት እንዳልነገርኩት ከዛ ይስፋር ቦንዲንግ እና ሲስተር ነገር ሲፈጠር ደውልኩለት ወጣ አልኩት ከቤት ያስወጡኝ ነው ችግር ካለ ነገር ይሁን እና ምን ላይክ ትንሽ ጊዜ የምንቆይበት ቦታ ካለ ምናምን ብዬ ጠየቁት ከዛም ስለው እሺ ከስንት ሰዓት ላይ አይ ቲንክ አስር ላይ 9 ሰዓት ከ10 ሰዓት በኋላ ማለት ነው ጠብቀኝ አለኝ እዛ አካባቢ ማለት ነው እዛ አካባቢ ጠብቀኝ ልብስ ይሆናል ይዤ ወጣኝ ከዛ የወጣው ጊዜ መጣና አገኝ ምናምን ከዛ መግሪብ ሰገድ ምናምን ከዛ እና ግባሪ መኪና ውስጥ ባይ ወይ አይ ዶንት ኖ በጣም ደህና መኪና እንዳለው አላውቅም ቤት እንዳለው ምንም ነገር አላውቅም አጀስ ፋይን ኦኬ በቃ ፈጣሪ ሰጠኝ ሰው አጋር ሆልት ነው እዛ መኪና ውስጥ ገባና አስተዋወቀኝ አብሮት የሚሰራ ሰው ነበር አስተዋወቀኝ እየሄድን ሲኒ ታሪክ ይነግረዋል ደስ ብሎት ሲቆይ ይነግረዋል እና he was so happy እና ሄድን እዚህ ጋር ጓደኛዬ ይወራል ኦኬ ይወራል የት ነው የሚሄደው ያልኩት ከዛ ነገር አብሮ ነው የገባነው ኦኬ ይሄ ነው የሚሄደው አይ በቃ አንዱ በቃ የሚያውቃቸው ሰዎች ጋር ያስገባ አለኝ አዎ ግን ነው እያወራ ምናምን መኪና ውስጥ ገባ ማለት ነው ምን መኪና ይተዋል ነው ማለት ይወስ so happy ጓደኛዬ በቃ ይግር አልደረሰም መድረስ አልቻለም እሱ I can never ብረድ ማረጋቸው እሱ እና ልክ እንትን ስንል ገባ ነው ወደ ሰፈርና ትልቅ ቤት ነው ገባና ቤት ውስጥ ገባ ከዛ ዋና ሳይ this is the most great bike እና like ስምናኔ በጣም እንዲይዞ ያደረገኝ ነገር ነው እንደገባን ብዙዎቹን አስተዋወቀኝ አወራን ነገራችን ታሪክና ከዛ ይደው ይብን ነገር ነው ሰርቪስ ምናምን መተኛ መስሏል የልጁን ክፍል ይሰጠኝ የልጁን ክፍል ሰጥቶኝ እና ከዛ ቤትም ትዝ ሲለኝ ዱዓ አደረኩት ምንድነው ኦኬ ሙስሊም ሆኛለሁ እንደ ሙስሊም ግን አባት መሆን እንዴት እንዳለብኝ አላውቅም ሶ ሂኪም ሌላ ደግሞ እና እዛ ቀን ነው ትዝ ያለኝ ማለት ምክንያቱም ጠዋት ተነስቶ ሲሰግድ እንዴት ኤቭሪቲንግ ፈጣሪ አሳይ እንዴት አባት መሆን እንዳለብኝ ማለት ኤቭሪቲንግ ዴኩ ነገር ይሰጠኝ ነው ለካ እኔ አልተቸገርኩም ስለካ አልተቸገርኩም like the moment like እኔ ፈጣሪ ያገኘው ቀን አወዝ ደስ ላይ ነው ስኮንትስ ነው ምንም ነገር ፈጣሪ ምንም ነገር ቢመጣ ምንም ነገር ይሄ ችግር ይመጣ አይ ነው ኦልሬዲ የሆነ መንገድ የሚያሳይህ እንዳለ እርግጠኛ ግራ የገባኝ ነገር ደግሞ ነገር እኮ ከዛ ጠዋት ተነሳና ስራ ቦታው መርካቶ ነው